አዲስ አበባ ዩኒቨርሲቲና ኒቃቢስቶቻችን እንደምትመለከቱት ኒቃቢስቶቻችን ከቀን ጀምረው ፍትህ ለመጠየቅ መሽቶባቸው እንደምታዩት በብርድ አሁንም ፍትህ እስካላገኘን ድረስ ከዚህ ቦታ ንቅንቅ አንልም ብለዋል። በዚህ ምክንያት ፌደራል ፖሊስ እንግዲህ ተገኝቶ እያነጋገራቸው ይገኛል ማለት ነው። ያው ፕሬዝዳንቱን የአዲስ አበባ ዩኒቨርሲቲ ፕሬዝዳንትን ለማግኘትና ፍትህ እንግዲህ እየጠየቁ ነው የሚገኙት። ሁሉም ሙስሊም አብሮን ይሁን እያሉ ይገኛሉ። ሁላችሁም ቪዲዮውን በደንብ ሼር፣ ኮፒ፣ ዲዩቲ ፖስት አድርጉ። ለመጅሊስ በተደጋጋሚ ጥያቄ ቢያቀርቡም ግን መጅሊስ ጥያቄውን እንግዲህ ተግባራዊ እያደረገ እንዳልሆነ ነው የሚናገሩት። ሁላችንም እንግዲህ ያው ይህንን ትግል እንሳተፍ። ቪዲዮውን በደንብ ሼር፣ ኮፒ፣ ዲዩቲ ፖስት እናድርግና ከጎናቸው እንደሆነን እናሳያቸው። አላህ Subhanahu Wa Ta'ala ፍትሁን በቅርቡ አላህ ይስጣችሁ። ይህንን ነገር ስመለከት እንግዲህ እኔ ዩኒቨርሲቲ በነበርኩበት ሰዓት ላይ ኒቃቢስት የለበሱ ሴቶች ወደ ግቢ አይገቡም ሲባሉ የተባለው ነገር ትዝ አለኝ። ሁላችንም እንግዲህ እኛም ወንዶቹ አንገባም ብለን መስጊድ ውስጥ አድረን ነበረ እና በዛ ምክንያት እንግዲህ አላህ Subhanahu Wa Ta'ala እንግዲህ ሰበብ አድርጎትኝ መፍትሄ አግኝተን ነበር። ኒቃቢስቶች በሰላም እንዲማሩ ተደርጎ ነበርና ያንን ነገር መልሼ እንዳስታውስ ነው ያደረገኝ። ኢንሻአላህ እንግዲህ በዛም በዚህም ተብሎ ኒቃቢስቶቻችን በሰላም ይማራሉ።